Pakistan hikmetiydi. Magazin geçsiz filmler Urtacın rüyalar kana bakkadı. Urtacıya kesin cinsufi. Hayro kesin cinsufi. Barnada kesin tinnoğun. Kardeş ismi tavukana. Cimsi tane takkaydı. Urtacıya kıvırmaçsın bakkadı. Nasıl? Sekarang kuni dia kawaji dia ada. Menurut orangnya orang gula cuma sesuatu selalu berjaju kadang-kadang orang selalu menurut orangnya masih berjaju itu selalu itu selalu itu bangunnya ibarat negara itu selalu negara lama itu yang menurut ሁሉንም ተሳታፊዎች አድሬስ ለማድረግ በሚል ስሜት ነው። ከዛ በፊት ምናልባት የኔ ኃላፊነት ባይሆንም መድረኩን ሞቅ እንዲልና ምናልባት ከሙያችሁም ጋር እንዲሄድ ከጋዜጠኝነት ትምህርት ጋር እንዲሄድ ከስራችሁም ጋር እንዲሄድ አቀማመጣችሁ ትንሽ ስለሆነ በተንታኝ ስላለ እዛ አካባቢ ያላችሁ ልጆች ወደፊት ሰብሰብ ብትሉ፣ ከኋላ ያላችሁ ሰብሰብ ብትሉ ነገር ታገኝተዋል ነው እና ቀረብ ካላችሁ የበለጠ መነጋገርና መጫወት ትችላላችሁ ብዬ አስባለሁ። ስለዚህ ከኋላ አካባቢ ያላችሁ ልጆች ወደፊት እዛም አካባቢ እንደዚያ ባሉ ነው። እዚህ ፊት አካባቢ ባሉ ግባቸው እና ከኋላ ያላችሁ ልጆች ወደዚህ ምትመጡ እሺ። በጣም ስንለው ምናልባት የመጀመሪያው ባች ትሆናላችሁ። በዚህ ልክ ፕሮግራም አዘጋጅታችሁ ከኋላ እየመጡ ያሉ ዲፓርትመንት ፕሮግራም ጆይን ያደረጉ ልጆችን እንኳን መጣችሁ እንኳን ደህና ተቀላቀላችሁ ለማለት በዚህ ልክ ፕሮግራም አዘጋጅታችሁ እንግዶች ጠርታችሁ የመታወቂያ መድረክ ስታስኬዱ እናንተ የመጀመሪያ ስለሆናችሁ በእውነቱ ጥሪያችሁ ብቻ ሳይሆን በተግባራችሁ ደስ ትላላችሁ፣ ልትከበሩ ይገባችኋል። ይበልና የሚያሰኝ ነው። በዚሁ ቀጥሉበት ለማለት እወዳለሁ። ስለ ጋዜጠኝነትና ስለ ተግባቦት የተወሰኑ ነገሮችን ለማለት ብዙ አልደፍርም፣ ምክንያቱም ዘርፌ እዛ ጋር ስላልሆነ። ነገር ግን እንደ አጠቃላይ ደግሞ ሲታይ ጋዜጠኝነት እና ስለ ተግባቦት በሀገራችን በተለይ አሁን ባለንበት ዘመን እጅግ በጣም ቁልፍ የሆኑ ጉዳዮች ላይ ተንተርሶ ነው ተግባራትን የሚፈጽመው ወይም ደግሞ ሙያተኞችን በዛ ላይ የሚሰማሩት። በጋዜጠኝነት፣ በቪዲዮግራፊ፣ በሬዲዮ ጋዜጠኝነት፣ በተለያዩ ዘርፎች ውስጥ ባሉ ዘርፎች ውስጥ ይሄንን ስንል ሚናው ከበድ ያለ እንደሆነ ለማሳየት ነው። በተለይ አሁን ሀገራችን ባለችበት ደረጃ አሁን ሀገራችን ውስጥ እየተካሄዱ ያሉ ነባራዊ ሁኔታዎችን በጥንቃቄ ያየን እንደሆነ የጋዜጠኝነትና የስነ ተግባቦት ትምህርት እጅግ በጣም ቁልፍ የሆነ ሚና አለው ብለን እናምናለን። ሚናው ይህን ያክል የጎላ ከሆነ ደግሞ ጋዜጠኞችም የዛን ያክል ሚናቸው ከፍ ያለ ሀገር እድገት በሀገር በአብሮነት ውስጥ ሀገርን በመስራት ደረጃ ስቴት ቢልዲንግ እንለዋለን። ታሪክ እዛ ውስጥ ያልተጠናቀቁ ፕሮጀክቶች በሀገር ስላሉ ያንን ነገር በማሳለጥ ነገር ጋዜጠኞች የሚጫወቱት ሚና ከፍ ያለ ይሆናል ማለት ነው። እናንተ ጋዜጠኞች በቀጣይ ዛሬ ጋዜጠኝነት ትማራላችሁ። ሙያችሁ ወደ ጋዜጠኝነት ስትገቡ በየትኛው ዘርፍ ነው ሀገራችን ለምትፈልገው የነቃ የበቃ ሙያተኛ ጋዜጠኛ
ጋዜጠኛ ሚናችሁ ከፍ ያለ ነው። ያመረገዳ እንደሆነ እውነትን ለህዝቡ በመግለጽ እውነትን ማህበረሰቡ ጋር እንዲደርስ በማድረግ በተለያዩ አማራጮች በሬዲዮ ሊሆን ይችላል፣ በጋዜጣ ሊሆን ይችላል፣ በተለያዩ ማህበራዊ ሚዲያዎች ሊሆን ይችላል፣ በፕሪንትም ሊሆን ፕሪንት ባልሆነ። ስለዚህ ጋዜጠኞች የሚጫወቱት ሚና ቁልፍ ነው። ለሀገር እድገት፣ ለህዝቦች መግባባት፣ ለህዝቦች አብሮነት፣ ለህዝቦች መስተጋብር የጋዜጠኞች ሚና ከፍ ያለ ይህንን በቅጡ ትረዳላችሁ ያስባል። ስለዚህ እኛም ለዚህ ትምህርት ክፍል የምንሰጠው ትኩረት በዛ ልክ መሆን አለበት ማለት ነው። ሄዶ ምንድነው ከእናንተ የሚጠበቀው ማለት ነው? እንደ ሙያተኛ ጨርሳችሁ ስትወጡ አሁን ቅድም ልጆችን ሲያወሩ ነበር። በተለያዩ ሚዲያዎች ከኛ የወጡ ልጆች እኔም ይጠሩኛል፣ ይጋብዙ ይሆናል። አንዳንድ ለምሳሌ የአሻም ጋዜጠኛ ዛ ጋብዞኛል። ሌሎችም ብዙ አሉ። ሙያችሁ ላይ ጠንካራ ሆናችሁ መታየት፣ ሙያችሁ ላይ ፌዝፉል ታማኝ በሆነ እውነትና እውነትን ብቻ ማንጸባረቅ መንገድ ማህበረሰብን ሊያስተምር በሚችል መንገድ መሳተፍ እንዳለባችሁ፣ ለሙያችሁ በጣም ራሳችሁን የሰጣችሁ እንድትሆኑ ሙያው ይጠይቃቸዋል። የሙያው ዲሲፕሊን ይጠብቅ ይጠይቃቸዋል። እኛም ደግሞ እንደዛ እንድትሆኑ ይፈልጋል። እንደዛ ስትሆኑ ሀገር ከዜጎች ልታገኝ የሚገባትን ነገር ታገኛለች ማለት ነው። ስለዚህ ልጆች አሁን እናንተ ጆይን ያደረጋችኋበት ትምህርት ክፍል ቅድም አስተዋዋቂዎቹም ሲሉት እንደነበረው እነዚህ በዋዛ ፈዛዛ የሚታይና የሚታለፍ ነገር አይደለም። ጥንቃቄ በተሞላው መንገድ ኃላፊነት ባለው መንገድ በፍጹም ታማኝነት ልታገለግሉ የሚገባው ኤሪያ ስለሆነ ይህንን ከውስጣችሁ እንድታስገቡና በቀጣይም ደግሞ ከእናንተ የሚጠበቀው ነገር ሀገር ከእናንተ የሚጠበቀው ነገር የእናንተ አበርክቶ በዛ ልክ መሆን እንዳለበት እንድትገነዘቡት እንደ ትምህርት ክፍል ወይም ደግሞ እንዳንድ ኮሌጅ በኮሌጁ ባልደረቦችን ጭምር መልዕክት ላስተላልፍ እወዳለሁ። ስለዚህ እናንተ በተቻላችሁ መጠን ለሙያችሁ ታማኝ፣ ስለ እውነት የቆማችሁ፣ እውነትን የምትሟገቱ፣ እውነትን ለማህበረሰቡ የምትገልጹ፣ ምክንያቱም በእጃችሁ ነው ሁሉም ነገር። ማይክ ብቻ አይደለም በእጃችሁ ነው፣ ስለ እውቀቱ በእጃችሁ ስለሆነ ማይክ መያዝ ብቻ ሳይሆን ማውራት ብቻም ሳይሆን የምታወሩት ነገር ሳብስታንስ ያለውና ሀገር የሚያሻግር መሆኑ ከውስጣችሁ የሆናችሁበት የምትሰሩ ታማኝ ጋዜጠኞች፣ ሀገር ወዳድ ዜጎች እንድትሆኑ እዚህ አጋጣሚ ላስተላልፍ እወዳለሁ። ይሄ ፕሮግራም በእውነቱ የተቀደሰ ነው። በጣም ጥሩ ፕሮግራም ነው። ሁለተኛ ዓመት ተማሪዎችም የእናንተ ሲኒየር ነው ሶስተኛና የአራተኛ ዓመት ተማሪዎችን ፈለግ በመከተል ከእናንተ የሚጠበቅባቸውን ሁሉ እንድትወጡ በዚህ አጋጣሚ ተጨማሪ መልዕክት ላስተላልፍ እወዳለሁ። የዛሬ ፕሮግራም የመታወቂያ ፕሮግራም ስለሆነ ይህን ፕሮግራም በአግባቡ ተጠቀሙበት። እርስ በርሳችሁ በደንብ ተዋወቁ፣ ተናበቡ። የምትሰሩትን ነገር እየተናበባችሁ ሀሳብ እየተለዋወጣችሁ የሚጠቅመውን ለህዝብ እያወጣችሁ እንድትሄዱ የሚመልክት ላስተላልፍ እወዳለሁ። ስለጋበዛችሁ በጣም አመሰግናለሁ። እንዲሁም ደግሞ አስተባባሪዎች በተደጋጋሚ ኮሚኒኬት ሲያደርጉ ነበረ። ዘካርያስ አለ እዚህ አካባቢ እሱ አለ። በጣም የደከሙ እሱ እንደቴነላቸው ለረዥም ጊዜ የመጣን ሲጨቀጭቀኝ ነበር። ሲጨቀጭቀኝ ምን ቀለኝ ለምን እንደሆነ በኋላ በግል ብትጠይቁ ይኖራቸዋል። ሲጨቀጭቀኝ ሲል ኔጌቲቭ እንዳይመስላችሁ ስለጨቀጨቀኝ ዛሬ ተገናኘ። ባይጨቀጭቀኝ ኑሮ አንገናኝም። ከብታቸው የምንለው ስለዚህ መጨቅጨቅም ጥሩ ነው። ሌላ ቃል ካለ ትቀይሩታለች። ግን መጨቅጨቅ ነው የሚለው ለኔ የተጠቀምኩት። እሱና እሱን መሰል ልጆች ይሄን ፕሮግራም ለማዘጋጀት ብዙ ደክመዋል፣ ብዙ ወጥተዋል፣ ሰዓታቸውን ሰውተዋል፣ ጊዜያቸውን ማለት ነው ጉልበታቸውን ሰውተዋል።
ብዙ መሪዎች ሄደው የሰው ፊት ገርፏቸዋል። ያ የሚያደርጉት ይሄንን መድረክ የተሳካና ቆንጆ እንዲሆን በዚህ መንገድ እንዲዘጋጅ ስለሆነ በዚህ አጋጣሚ ለእነዚህ ልጆች አድናቆታቸው በተለግሱልን እላለሁ። እኔም ክብረት ይስጥልኝ። በዚህ አጋጣሚ ወንድማችንም የተማሪ ተወካይ እዚህ መጥተናል። አሁን እሱም ብዙ ጊዜ ይመጣል እኔ ጋር በኮሌጅ ኦፍ ሶሻል ሳይንስ ኤንድ ሂውማኒቲስ ስም በተማሪ ትምህርት በኩል የሚቀርቡ ማናቸውን ጥያቄዎችን አስፋራዛ ጀስቲፋያብል ሪዝናብል እስከሆኑ ድረስ ለማስተናገድ እኔ በሬ ክፍት እንደሆነ እንድታውቁልኝ እፈልጋለሁኝ። መጨረሻ ግን እናንተ ተማሪዎች ስለሆናችሁ የተቻላችሁ መጠን እውቀት ገቢታችሁ ስለሆነ የምትወጡት እንደዚህ አይነት መድረክን በአግባቡ ተጠቀሙበት። ልምድ ተለዋወጡበት። ምን ይቀረኛል፣ ምን መጨመር አለብኝ እያላችሁ እርስ በርሳችሁ እንድትማማሩ መልዕክቴን ላስተላልፍ እወዳለሁ።